የሀብት ምንጯ ሚስጥራዊና አነጋጋሪ ነው። በቢሊዮነርነት ማማ ላይ የተንቆራጠጠችው ሴት የሀብት ምንጯ ይፋ ሆኗል። የናጠጠች ሀብታም እንድትሆን ያደረጓት እውቁ ባለሀብት የጠቅላይ ሚኒስትሩ የቅርብ ወዳጅም ማን እንደሆኑ እስከ መጨረሻው ከኛ ጋር ስትቆዩ ትሰሙታላችሁ። የቀድሞው ጠቅላይ ሚኒስትር አቶ መለስ ዜናዊ ባለቤት ወይዘሮ አዜብ መስፍን ከአላሙዲ ቀጥለው ከፍተኛ ሀብት በማካበት በሁለተኛ ደረጃ ላይ እንደተቀመጡ መረጃዎች ሲወጡ ሰነባብተዋል። በርካቶችም እየተቀባበሉት ያሉት መረጃ ሆኖ ታይቷል። የመረጃው ምንጭ ተደርጎ ሲጠቀስ የነበረው አፍሪካን ኢንፎታይምስ የተባለ ድረገጽ ነው። አፍሪካን ኢንፎታይምስ በ25 የኢትዮጵያ ስራ ፈጣሪዎች ሀብት ደረጃን አወጣበት በተባለው ዝርዝር ውስጥም ወይዘሮ አዜብ በ4 ቢሊዮን ዶላር የተጣራ ሀብት በኢትዮጵያ ደረጃ ከሼክ መሐመድ ሁሴን አላሙዲ ቀጥለው በሁለተኛ ደረጃ ተቀምጠዋል። ቢሊዮነርነት ያውም በዶላር ደረጃ የሚገለጽ ሀብት ከየት መጣ የሚለው ጉዳይ ብዙ ሲያነጋግርም ቆይቷል። ለመሆኑ የቢሊዮነሮች ደረጃ ውስጥ ሊያስገባቸው የሚችለውን ሀብት ወይዘሮ አዜብ ከየት አገኙ የሚለው ወሳኙ ጥያቄ ሆኗል። ከጡረታ ገንዘብ ያለፈ ገንዘብ የለኝም፣ ለባለቤት የምርምር ስራዎች የመጽሐፍት ህትመት እገዛ ያስፈልገኛል ሲሉ የነበሩት አዜብ በየት አቅጣጫ ቢሊዮነር ሆኑ የሚለው ጉዳይ በሰፊው አነጋግሯል። ወይዘሮ አዜብ መስፍን በሀብት ደረጃ በግልጽ የሚያንቀሳቀሱት ተብሎ የሚነገረው በኡጋንዳ ያለው የጁስ መጠጦች ማቀነባበሪያ ፋብሪካ ነው። አዜብ የኩባያው ባለሙሉ ባለቤትም እንዳልሆኑ ይነገራል። ከበርካታ አርሶ አደሮች የብርቱካን ምርቶችን በመቀበል ጨምቆና አዘጋጅቶ ለገበያ ያቀርባል። ኡጋንዳ ዴቨሎፕመንት ኮርፖሬሽን በሚባለው መንግስታዊ ድርጅት እና በኡጋንዳ አርሶ አደሮች የቢዝነስ ሽርክና ባለቤት እነት የሚተዳደር ኩባያ ነው። ይህ የአግሮ ፕሮሰሲንግ ኩባያ በአስተዳደር ችግርና ከሙስና ጋር በተያያዘ ብዙም ወደፊት መግፋት አልቻለም። ሲነሳ የነበረው እቅድ ከብርቱካን ባለፈ ሌሎች ጭማቂዎችን በጥራትና በብዛት በማምረት ከዚያም ዓለም አቀፍ የጥራት ደረጃዎችን በማሟላት ጭምር ወደ ውጭ ምርቱን መላክ የሚል ነበር። ነገር ግን እንደታሰበው አልሆነም። ወይዘሮ አዜብ እስካሁን ባለው ይፋ የሆነው ኢንቨስትመንታቸው የኡጋንዳው የፍራፍሬ ጭማቂ ማቀነባበሪያ ሲሆን እሳቸውን ወደ ቢሊዮነርነቱ ማስፈንጠር ይቅርና ገና ከመንገዳገድ ያልወጣ ድርጅት ነው። ወይዘሮ አዜብ በዚህ ኩባያ ውስጥ የትርፍ ተካፋይ ሊሆን የሚችሉበት ደረጃ ላይ ደርሰዋል ለማለትም ያስቸግራል። ከዚህ ውጭም ወይዘሮ አዜብ በሩዋንዳ ሪል ስቴት ኢንቨስትመንት ተሰማርተዋልም ይባላል። ወይዘሮ አዜብ በሌሎች ሀገራትም ሌሎች ያልተሰሙና ያልተነገሩላቸው ኢንቨስትመንቶች ሊኖራቸው ይችላል። ከእሳቸው ሀብት ጋር በተያያዘ ጥያቄዎች እንዲነሱ ያደረጉት በተለያዩ ምክንያቶች ናቸው። አንደኛው የመሪ ሚስት ስለነበሩ ምናልባትም በምዝበራ ከኢትዮጵያ በወጣ ገንዘብ ኢንቨስትመንት ሊያንቀሳቅሱ ይችላሉ በሚል ጥርጣሬና ሐሜት ሆኖም ይታያል። አሁን መንግስት ተለውጧል። የአቶ መለስ ዘመን አክትሞ ጠቅላይ ሚኒስትር አብይ አህመድ በስልጣን ላይ ናቸው። አዲሱ መንግስት ከምዝበራ ጋር በተያያዘው ወይዘሮ አዜብ መስፍንን እፈልጋቸዋለሁ ሲልም አልተሰማም። ወይዘሮ አዜብ በእርግጥም ቢሊዮነሩ ሊባሉ የሚችሉት የዓለማችን ቢሊዮነሮች ከሚዘረዝሩት እንደ ፎርብስ ባሉ መጋዚኖች ውስጥ ስማቸው ተካቶ ከታየ ነው። አፍሪካን ኢንፎርማንት አላሙዲን ኢትዮጵያ ባለሀብት አድርጓቸው ታይቷል። አላሙዲ ትውልደ ኢትዮጵያዊ የሆኑ ነገር ግን በዜግነት ሳውዲ አረቢያ የሆኑ ሀብታቸውና የሀብት ምንጫቸው በሳውዲ የተመዘገበ ነው። ፎርብስ ሼክ መሐመድ ሁሴን አላሙዲንም በቢሊዮነርነት ምድብ ውስጥ ሲያወጣ ሳውዲ አረቢያዊ አድርጎ ነው። ሌላኛውና ነገሩን የበለጠ ያጋለው ደግሞ አዜብ መስፍን በዶላር በሚተመኑ የቢሊዮነሮች ሊስት ውስጥ መግባታቸው ነው። በዓለማችን 8 ቢሊዮን ህዝብ ታሪክ ውስጥ በግል ሀብት ደረጃ ቢሊዮን ዶላር ውስጥ የገቡት 40 ሺህ እንኳን የሚሞሉ አይደሉም። በዚህ ሂደት ውስጥ በእርግጥ የቢሊዮነርነት ማማው ላይ ከወጡ በምን መልኩ ወጡ የሚለውም ጥያቄ ነው። እስከዛሬም ድረስ የዓለማችን የቢሊዮነሮች ዝርዝር በሚያወጣው ታዋቂው የፎርብስ መጋዚን ውስጥ የወይዘሮ አዜብ መስፍን ስም አልታየም። በእርግጥ ወይዘሮ አዜብ እስከዛሬ ባሉት ቃለ ምልልሶቻቸው የሚሰሙት ቢሊዮነር መሆን ይቅርና ከዕለት ኑሮ መሸፈን ያለፈ ሀብት የሌላቸው መሆኑን ነው። ወይዘሮ አዜብ ከ6 ዓመት በፊት ከቢቢሲ ጋር በነበራቸው ቆይታ በገቢያቸውና በቀጣይ መስራት ስለሚፈልጉ ስራም ተጠይቀው ነበር። ለዚሁ ጥያቄ የወይዘሮ አዜብ ምላሽ የነበረው ህወሓት ከመንግስት የንግድ ስራ ላይ አሰማርቶኝ ስለቆየው እስከዛሬ እኔን የሚመለከት ምንም ነገር አልነበረም። ለህዝብ ነው የሰራሁት። ካሁን በኋላ ግን የራሴን ስራዎች መስራት እፈልጋለሁ። በንግድ ዘርፍ ለመግባት እያሰብኩ ነው። እንዴት እንደምሰራ መነሻ ገንዘቡን እንዴት እንደማገኝም በራሱ ገና በማሰብ ላይ ነኝ። ከተሳኩልኝ አንዳንድ ነገሮች ለመጀመር ፍላጎትና ዝግጁነቱ አለኝ ሲሉም ነበር የተናገሩት።
ከዚያም የተከተላቸው ጥያቄ የባለቤትሽ የጡረታ ገንዘብ ምን ያህል ነው የሚል ነበር። ለዚህም ጥያቄ የሰጡት ምላሽ በወር 14,000 ብር ገደማ መሰለኝ የሚል ነበር። ወይዘሮ አዜብ ግን በቢሊዮነርነት ሊስት ውስጥ የሚያስገባቸው ሀብት ይቅርና ለኑሮ የሚያበቃቸው የገበያ አቅም ላይ እንዳልሆኑ እየደጋገሙ ሲናገሩ ተደምጠዋል። ወይዘሮ አዜብ ፖለቲከኛ ነበሩ። ከባለቤታቸው አቶ መለስ ጋርም ትዳር መስርተው የመጀመሪያ ልጃቸውን የወለዱት እሳቸውም በትጥቅ ትግል ላይ እያሉ ነበር። ሆኖም አሁን ባለው ሁኔታ ከፓርቲ ፖለቲካ ወጥተው ወደ ቢዝነሱ ዓለም እየገቡ በመሆኑ የኡጋንዳ ኢንቨስትመንታቸው ማሳያ ነው። ወይዘሮ አዜብ በቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ የስልጣን ዘመን በአብዛኛው ኑሯቸውን በኢትዮጵያ አድርገው ነበር። ከዚያም ለውጡን ተከትሎ ጠቅላይ ሚኒስትር አብይ አህመድ እንደመጡም በሀገር ውስጥም በውጭም ሀገራት ወጣ ገባ ይሉ ነበር። አሁን ግን ብዙም የኢትዮጵያ ምልልስ አይታይም። ወይዘሮ አዜብ የባለቤታቸውን የምርምር ስራዎች ያሏቸውን ተጠርዘው ወደ 30 መጻሕፍት የሚወጣቸውን ሰነዶች በመጽሐፍ መልክ ለማሳተም ደፋ ቀና ስል ነበር ብለው ነበር።